የተጠሩ ሰዎች እግዚአብሔር ለዘላለም በኢማነ ሥጋ በኢማነ ነፍስ ይጠብቅልን። አሜን። ዘኩሉ ዘሥጋ ወለኩላ ዘነፍስ ያለው ነው። የዕለት እንጀራቸውን ከዕለት ራታቸው ከዕለት እንጀራቸው ነው የሚያጎርሱንና። እሺ እንደምን ዋላችሁ? አሜን። እግዚአብሔር ይመስገን። እንግዲህ እግዚአብሔር ይመስገን ዛሬ የምሳችን ፕሮግራም ሁሉ የሚመግቡን ቤተሰቦቻችን ስለ ሥላሴ፣ ስለ ቅድስት ድንግል ማርያም፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ጊዮርጊስ፣ ስለ ቅዱስ ገብረ መንፈስ ቅዱስ እንዲሁም ደግሞ ስለ አቡነ ዘብረ አብሩክ ብለው ነው። እነዚህ ቤተሰቦች ሁሌም እንግዲህ በተለያዩ ቀናቶች የሚመግቡን ቤተሰቦች ናቸው። እግዚአብሔር ይስጥልን፣ እጅግ አድርገን እናመሰግናለን። አመስግኑልኝ። አሜን። እግዚአብሔር ይስጥልን። እነዚህ ቤተሰቦች ሁሌም ይመግቡልናል። እንዲሁም ደግሞ አቡነ ያፈቀረ እግዚእነ ጻዲቅ በሚል እሱንም በልልን ብለውኛል። እንዲሁም ደግሞ እግዚአብሔር ይስጥልን ስለ አቡነ ያፈቀረ እግዚእነ ጻዲቅ ብለዋል። እነዚህን ያሉ ቤተሰቦች ስማቸውን እጠራላችኋለሁ። ኃይለ ሥላሴ፣ ወለተ ማርያም፣ አቀበ ማርያም፣ ዘአማኑኤል፣ ፋኑኤል፣ ሀብተ ሚካኤል፣ ገብረ መስቀል፣ አስካለ ወይን፣ ስምዖን፣ ዊንታና፣ ሩት፣ ሙሉጌታ፣ ተክሌ፣ አስቴር፣ ዮዲት፣ ጸዳለ እና ቤተሰቦቻቸው የመድኃኔዓለም ማህበርተኞች፣ የቅድስት ድንግል ማርያም፣ የቅዱስ ጊዮርጊስ ማህበርተኞች ናቸው። እጅግ አድርገን እናመሰግናለን። አመስግኑልኝ። እድሜያቸውንና ጤናቸውን ረጅም አድርጎ ይስጥልን። አሜን አሜን። እጅግ አድርገን እናመሰግናለን። እንዳልኳችሁ እነዚህ ቤተሰቦች በተለያየ ጊዜያቶች ሲመግቡን የነበሩ ቤተሰቦቻችን ናቸው። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልኝ። ሁለት ሰው ይመርቅና አቶ ቢያዝን ጸሎት አድርገው ቀጥታ ወደ ምሳው እንሄዳለን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። በሰላም ያዋለ በሰላም ያሳድረን። አሜን። ሀገራችንን ሰላም ያርግልን። አሜን። ክፉን ያርቅልን። አሜን። መልካሙን ያቅርብልን። አሜን። እግዚአብሔር አምላክ እነኝህንም ወገኖቻችንን፣ ዘመዶቻችንን፣ መጋቢዎቻችንን እግዚአብሔር አምላክ መጋቢ መልአክ ይዘዝላቸው። አሜን። ከክፉ ነገር ይጠብቅልን። አሜን። ዘሮቻቸው የተባረኩ ይሁኑ። አሜን። እድሜያቸው ሰፋ፣ ሀብታቸው ገፋ ያለ ይሁንልን። አሜን። እግዚአብሔር አምላክ እኛ እንደመገቡ ደግሞ መጋቢ መልአክ ይዘዝላቸው። አሜን። ክርስቶስ የሚሳነው ነገር የለምና ያሰሩትን ሁሉ ያሟላላቸው። አሜን። ከዚህ በተረፈ እመቤታችን ትምላ። አሜን አሜን። እሺ እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። በእውነቱ ይኸው ሁሉ ስማችሁ በዝርዝር እዚህ የመጣችሁ እህቶቻችን፣ ወንድሞቻችን፣ አባቶቻችን እግዚአብሔር በመንግሥተ ሰማያት እንደዚህ ፍቅራችሁን ይዞ እግዚአብሔር ፈጣሪ በገነት ይሰብስብልን። አሜን። በዚህም በመሬትም ሀብታችሁን ያድላችሁ። አሜን። ሀብታችሁን ያድላችሁ። አሜን። መልአኩ ቅዱስ ገብርኤል፣ ፋኑኤል ሁሉ የጠራችሁት ሁሉ ይድረሱላችሁ። አሜን። እግዚአብሔር ይባርክልን። አሜን። እግዚአብሔር ይቀድስልን። አሜን። ሀገራችንን ሰላም ያድርግልን። አሜን። ሀገራችንን ሰላም ያድርግልን። አሜን። ወንድማችንም ያሬድ እንደዚሁ በአንተ ምክንያት ይኸው በሰውኛ አማካኝነት ነው ሌት ተቀን እንደዚህ አሮትክታ መግበናልህና ፈጣሪ እግዚእነ ኢየሱስ ክርስቶስ መጋቢ መልአክ ይዘዝልን። አሜን። እኔ በተረፈ ቅዱስ ሚካኤል ይሙላብ። አሜን አሜን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመነ ይትማጸን እኪደ ከሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተይቲስ ማርያም ጽዮን ለዓለመ ዓለም አሜን። ናኩ ተከርቶን ሸባህ ከንባል ከከርቶን ቀኔ ለስብከ ቅዱስ ሰግድ ለከ ወዘለከ ሰግድ ኩሉ በልቆለ ቤት ቀኔ ኩሉ ልሳን አንተ ውእቱ አምላክ አማልክተ እግዚአብሔር ተንጉሠ ነገሥት አምላክ አንተ ዘሁሉ በሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሐረነ ወልድከ ቅዱስ ሕዝበ ይብልዐንተ ሙሴ ሶበ ትጸልዩ ከመ ዝበሉ። በሰላም የዋለ አቡነ ኪሮስ አርባዕቱ እንስሳት በሰላም ያሳድረን። አሜን። አርባ ተንሳ በረድኤት በበረከት ይመግበን። አሜን። ረድኤቱ በረከቱ አይለይብን። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የመላእክት አለቃ የአስራ አንድ ንጉሥ ኃጢአትን ቢደመስስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር በለን። አሜን። የተሰበረውን ልቦናችንን ያቃናልን። አሜን። እነዚህን ልጆቻችንን ከተልኳችን ጋር መከራ የሚያወትን ጎንበስ ቀና የሚሉትን ሁላ እድሜያቸውንና ጤናቸውን አስተካክሎ ይስጥልን። አሜን። እግዚአብሔር ባርክልን፣ እግዚአብሔር ይቀድስልን። አሜን። እነዚህን የተጠሩ ወንድማችን ስም የተጠሩ ሰዎች ሁላ
መልአከ እግዚአብሔር በሰማይም በምድርም አሟልቶ ይስጥልን። አሜን። በመሬት ምቾቱን በሰማይ ገነትን ያድልልን። አሜን። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ ቅዱስ እናመሰግናለን። ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን፣ አቤቱ እንሰግድልሃለን። አንደበቶቹ ለአንተ ይገዛል። አምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ የንጉሶች ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እንጂ እንዳስተማሩ እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ለዘወትር። አምላኬ አምላኬ ስንለው ልቦናችንን ያጽናብን። አሜን። እንደ መሐሪነቱ ይማረን፣ እንደ ካህሊነቱ ይቻለን። አሜን። የሰጠንን አይንሳን። አሜን። አበዛችሁት ብሎ አይቀንስብን። አሜን። ወንድማችንን ያሬድን እግዚአብሔር አምላክ ተልኳችን እግዚአብሔር እድሜውን እንደ ማቱሳላ እንደና አብርሃም ረጅም ያርግልን። አሜን። ረድኤቱን በረከቱን በሱ ያድልልን። አሜን። እግዚአብሔር አምላክ ጠባቂ መልአክ ተቀኝ ጎኑ ያቁምልን። አሜን። እነዚህ የተጠሩ ሰዎች እግዚአብሔር ለዘላለም በኢማነ ሥጋ በኢማነ ነፍስ ይጠብቅልን። አሜን። ዘኩሉ ዘሥጋ ወለኩላ ዘነፍስ ያለው ነው። የዕለት እንጀራቸውን ከዕለት ራታቸው ከዕለት እንጀራቸው ነው የሚያጎርሱንና እሱም ደግሞ መከራውን አይቶ እንቅልፍ ሲያይ ሌት ተቀን መከራውን እያየ ነው የሚመግበንና እግዚአብሔር መጋቢ መልአክ ተጎኑ ያቁምልን። አሜን። ወልዶ ይሳምልን። አሜን። ያንስጥልን፣ ዕድሜያቸውን ያርዝምልን። አሜን። ተስፋ ቆርጠን ነበር ኤማሁስ ሄድነው፣ በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን በብርቱ መሃላችን ገብቶ። ዓለም የሰማውን ማያውቀው ደነቀን፣ እውነቱን ገለጥነው በእምነት ተናገር። ተስፋ ቆርጠን ነበር ኤማሁስ ሄድነው፣ በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን በሥራና በቃል ብርቱ ነቢይ ነበር፣ በአይሁድ ተገድሎ አደረ መቃብር። ይህ ሁሉ ከሆነ
ምኩራባችን ላይ